አንቺ ግን ምቀኛ የምቀኛ ልጅ ስለሆንሽ እንኳን ልታፈምሽኝ እንኳን አይደለም ጌም ልታጫውትኝ ጌም እንኳን ጊፍተር እንኳን ሰፖርት ሲያደርገኝ ጌም ሲያጫውተኝ እንኳን በምቀኝ በቅናት ቀጥል ነው ያልሽው። የቀጠሮ ጌሜ ጊዜ መጥተሽ አንዴ ታባላረግም አሞኛል፣ አንዴ በዚህ ቆርጦኛል፣ ፈልጦኛል፣ እኔ ታባሳረግ ታስደር አይታችሁን ታውቃላችሁ እንዴ? እኔ እንደዚህ ሰረግ እንትን ብላችሁ የት ምቀኛ ስለሆንሽ እናቴ ትሙት እኔ አወጣዋለሁ። የጌሜ ቀን ማለት ነው የእሷ ጌም ቀን ደምንባ ነው ያለቀስኩት። እንኳን ኢቭን ስታሸንፍ እንኳን ማለት ነው ደስ ብሎኝ ማለት ነው። ገባሽ? ጌመር አይደለሁም እኔ አንቺ ጋር ታረቁኝ አልታረቁኝ እርሜ ልክሽን እንዲያትታረቂ እንደው አሁን ምሰሚ ኮነ ሪከርድ አድርጉ። ቤታ እርሜ ልክሽን እንዲያትታረቂ እኔ እናት። ሁለተኛ ደግሞ ቲክቶክ ላይ ቂጤና ጠፍጥፍ የምቀመጥ ልጅ አይደለሁም። ከ5 ወር ከ4 ወር በኋላ ሀገር ይገባለሁ። ልጅ ጋር እኖራለሁ፣ ቤተሰቦች ጋር እኖራለሁ። ሀገር መግባት እችላለሁ። ቤተሰብ ጋር ነው የማሳልፈው። እንደገና ደግሞ ጌመር አይደለሁም። ከአንቺ ጋር ታረቁኝ አልታረቁኝ የሚመጣብኝ የሚቀንስብኝ ነገር የለም። ኦኬ ምን